ሰላም እንዴት ናችሁ? ዛሬ ደግሞ እጃችን ላይ ባለው ስልክ እንዴት የተቀየረውን የፓስፖርት ቀጠሮ ማመልከቻ ሲስተም እንደምንጠቀም ከኔ ጋር አብረን እናያለን ማለት ነው። ወደ ፕሮሰሱ እንሂድ። ቪዲዮውን ግን ላይክ፣ ሼር በማድረግ ጀምሩት። ወደ ፕሮሰሱ እንሂድ። የትኛውን ብሮዘር ላይ ትሄዱና ምን ብላችሁ ሰርች ታደርጋላችሁ? www.immigration.gov.et ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ ልክ እሱን ሰርች ስታደርጉ እዚህ ጋር ኢትዮጵያን ኢፓስፖርት ፖርታል የሚል ይመጣላችኋል። ይሄኛውን ትነኩታላችሁ ማለት ነው። ልክ እሱን ስትነኩት ወደዚህ ያመጣችኋል። ከዛ እዚች ጋር ታች ጌት ስታርትድ የምትለዋን ትነኩታላችሁ። ከዛ አዲስ ሬጂስተር ስለምታደርጉ ቺኛዋን ሳይን አፕ የምትለዋን እነካለን ማለት ነው። ሳይን አፕ ናው የሚለውን ከዛ እዚህ ጋር ስናስገባ የምናስገባው የመጀመሪያውን ካፒታል ሌተር ማድረግ አለብን። አሁን ለምሳሌ ከበደ ከሆነ የመጀመሪያውን ኬ ካፒታል ሌተር እናደርገውና ከዛ ከበደ ካለም በኋላ አንደርስኮር ማለት ይቺኛዋን ማለት ነው። ይቺኛዋን እንነካና ቁጥር እናስገባለን። የፈለግነውን 45 ከሆነ ዝም ብለን 45 እንልና ከዛ በኋላ ምን እንለዋለን? ኮንቲኒው እንለዋለን። ኮንቲኒው ካልነው በኋላ እዚች ጋር ያው ስልክ ቁጥራችንን ማስገባት ነው ማለት ነው። ስልክ ቁጥራችንን ካስገባን በኋላ ኦቲፒ ልክልናል። ከዛም በኋላ ያንን ኦቲፒ አስገብተን ኮንቲኒው እንለዋለን ማለት ነው። እዚህ ጋር ደግሞ ምን ይጠይቀናል? ኢሜል ይጠይቀናል። እዚህ ጋር ኢሜላችንን እናስገባለን ማለት ነው። ልክ ኢሜላችንን ካስገባን በኋላ ኦቲፒ በኢሜላችን ይልክልናል። ኦቲፒውን ካስገባን በኋላ የተላከልን ኮንቲኒው እንለዋለን ማለት ነው። ከዛ በመቀጠል እዚህ ጋር የልደት ቀን እናስገባለን ማለት ነው። ምናልባት ለልጃችን የምናወጣ ከሆነ የኛን ነው እዚህ ጋር ራሳችንን ነው መመዝገብ ያለብን እንጂ ልጃችንን መመዝገብ አንችልም ማለት ነው። ፓስፖርት ለማደስም ሆነ ለማውጣት ማለት ነው። ስለዚህ ይሄንን ሬጂስተር ማድረግ የሚችለው ከ18 ዓመት በላይ የሆነና 18 ዓመት የሞላው ሰው ብቻ ነው ማለት ነው። ስለዚህ ሁለት አማራጮች አሉ። በግሪጎሪያን ወይም ደግሞ በአውሮፓ ማለት ነው፣ ወይ ደግሞ በኢትዮጵያ ከሁለት አንዱ መርጠን የልደት ቀናችንን እንሞላለን ማለት ነው። ልክ ይህን ስንነካው ያመጣልናል ካላንደሩን። ከዚህ ውስጥ ምናልባት ዓመተ ምህረቱን ለመምረጥ ከፈለግን ይሄኛውን እነካዋለን ማለት ነው። ልክ ይሄኛውን ስንነካው እንደዚህ ያመጣልናል። በቀላሉ ወደ ጎን አድርገንም እቺኛውን አቅጣጫዋን በመንካት ማለት ነው በመቀየር ወይ ደግሞ በዚህኛዋ በመመለስ መምረጥ እንችላለን ማለት ነው። አሁን ለምሳሌ 2000 ቢሆን 2000 እንመርጥና ከዛ ከዚህ ውስጥ ደግሞ ወሩን እንመርጣለን ማለት ነው። ወሩን አሁን ጁን ቢሆን ጁን 3 ቢሆን ጁን 3 ከዛ በኋላ ምን እንለዋለን? እዚች ጋር ኮንፈርም እንለዋለን ማለት ነው። ከዛ በመቀጠል ምን እንለዋለን? እዚች ጋር ኮንቲኒው እንለዋለን። ከዛ እዚህ ጋር ፓስዋርድ ሙሉ ይለናል። እዚህ ጋር ያው የራሳችንን ፓስዋርድ እንዳንረሳው ምንድነው የምናደርገው? ክሬት ማይ አውን የሚለውን እነካዋለን ማለት ነው። ከዛ እዚህ ጋር መጀመሪያ ካፒታል ሌተር ማድረግ አለብን። ካፒታል ሌተር ወይም ደግሞ መጀመሪያ ዝም ብለን ምልክት እናደርግና እንዲታያችሁ ላሳያችሁ። ምልክት ከዛ ካፒታል ሌተር ዲ ብናደርግ ከዛ ኤፍጂ ኤች ዝም ብዬ ለእናንተ ለምሳሌ እንደዚህ ብናደርግ ከዛ ምናደርጋለን? ቁጥር እንሰጣለን። ብዛቱ ስንት መሆን አለበት? 8 መሆን አለበት። ስለዚህ 1 2 3 4 5 6 7 አንድ ይጎላል ማለት ነው። ዝም ብለን 6 ብናደርገው አሟላን ማለት ነው። እነዚህ እንዳለ አረንጓዴ መሆን አለባቸው ማለት ነው። አረንጓዴ የሚሆነው ፓስወርዱ የሚያስፈልገው መስፈርት ስታሟሉ ነው ማለት ነው። መጀመሪያ ምልክት፣ ከዛ ካፒታል ሌተር፣ ከዛ በኋላ ስሞል ሌተር፣ ከዛም በኋላ
ቁጥሮችን መጨመር አለብን። 8 መሆን አለበት ማለት ነው ዲጂቱ። ከዛ በመቀጠል እዚህ ጋርም ደግሞ እንደግመዋለን ላይ የሞላ ነው ማለት ነው። ላይ የሞላ ነውን እንደግመዋለን ማለት ነው። ከዛ ምን ላለን ከሞላን በኋላ እዚች ጋር ኮንቲኒው እንላለን ማለት ነው። ከዛ በኋላ ምን እንላለን ተመልሰን ለመግባት እዚች ጋር ጎ ፖርታል እንላለን ማለት ነው። ጎ ቱ ፖርታል። ከዛ እዚህ ጋር ዩዘር ኔማችንን እናስገባለን፣ ቅድም ያስገባነውን ዩዘር ኔም። ከዛ ደግሞ ምናችንን እናስገባለን፣ ፓስዋርዳችንን እዚህ ጋር እናስገባለን ማለት ነው። ከዛ ምን እንለዋለን ሎጊን እንላለን ማለት ነው። እዚች ጋር ትንሽ ቬሪፋይ ለማድረግ ትንሽ ያስቆየናል፣ እቺኛዋን ማለት ነው። ቬሪፋይ ካረገ በኋላ እዚች ጋር ሎጊን ማለት ነው ቬሪፋይ አድርጓል። አሁን እቺኛዋን ሎጊ የምትለዋን እነካለን ማለት ነው። ከዛ በኋላ በስልካችን ወይ በኢሜይላችን ኦቲፒ እንዲልክልን ጠይቀናል። እኛ ደግሞ ምን እናደርጋለን እዚች ጋር ስልካችንን እንመርጣለን ወይ ደግሞ በኢሜይላችን እንመርጣለን። ከዛ በኋላ ኦቲፒ ልክልናል ማለት ነው። ከዛ ምን እንለዋለን ሴንድ ኦቲፒ የሚለውን እነካዋለን ማለት ነው። ከዛ በኋላ ኦቲፒ ላክልን። ስለዚህ ሬጂስተር እንዴት እንደምናደርግ አብረን አየን ማለት ነው። ፓርት 2 እንዴት ፓስፖርታችንን አዲስ እንደምናወጣና እንዴት እንደምናድስ፣ ሌሎችም ጥያቄዎች ካሉ እንድሰራላቸው ለጓደኞቻችሁ ሼር አድርጉት። እንግዲህ ላይኩ ጥሩ ላይክ ካገኘ እንግዲህ እሰራላችኋለሁ ማለት ነው። ቪዲዮዎቹን ሼር አድርጉት ለሚጠቅማቸው ሰዎች። ይመቻችሁ ባይ